የዛሬው እውነተኛ ታሪክ ደግሞ የፊሊፒያኖች ገዢ በነበረው ጎሜዝ ፔሬዝ በተገደለበት ቀን የተፈጠረውን አስገራሚ ታሪክ ነው የምነግራችሁ። ይሄ ታሪክ ከቴሌፖርቴሽን ጋርና ከታይም ስሊፕ ጋር ያገናኘዋል። ቪዲዮ ከለቀኩ ትንሽ ቆየት ስላልኩ ቲክቶክ ቪዲዮ እንዳይዘው ኮፒ ሊንክ እያደረግን ታሪኩን ልንገራችሁ። በ1593 ማኒሊያ የምትባል የፊሊፒያንስ ከተማ ውስጥ የንጉሱን ቤተ መንግስት የሚጠብቅ ጊል ፔሬዝ የሚባል ሰው ነበር። ቤተ መንግስቱን ከጠዋት ጀምሮ እስከ ምሽቱ ያለ እረፍት እየጠበቀ ስለነበረ የድካም ስሜት ተሰምቶታል። ምሽቱ ጭግግ ያለ እረፍት የሚያከፋ አየር ሆኗል። በዚህ መሃል የቤተ መንግስቱ ሰራተኞች በባህሩ በኩል ንጉሱን ሊያጠቁ እየመጡ ያሉ ሰዎች አሉ ሲሉ ይሰማል። ጊል ግን ከወሬ ይልቅ ንጉሱ በሚሰጠው ትዕዛዝ ስለሚያምን ቦታውን ሳይለቅ መጠበቁን ቀጠለ። ትንሽ ደቂቃዎች እንዳለፉ ጊል የድካሙ ስሜት እየባሰበት መጣ። የማዞር ስሜት ተሰማውና ሁሉ ነገር ጨለመበት። የዛኑኑ ቀን ሲነቃ ሜክሲኮ ውስጥ ፕላዛ ዴላ የምትባል ቦታ ላይ ራሱን አገኘ። እዛው አካባቢ የነበሩ ጠባቂዎች ሲያዩት ከነሱ ለየት ያለ ዩኒፎርም እንዳደረገ ያስተውላሉ። ሄደው ማነህ? ከየት ነው የመጣው? ብለው ይጠይቁታል። ጊል ግራ በመጋባት እየተንተባተበ ጊል ፔሬዝ ይባላለሁ፣ የማኒላ ቤተ መንግስት ጠባቂ ነኝ ብሎ ይነግራቸዋል። ጠባቂዎቹ ከት ብሎ ይስቁበትና ከባህሩ ባሻገር ያለችው ማኒላ ነው የምትለን? ዛሬ ምንም አይነት መርከብ ወደዚህ አልመጣም ብለው ወደ እስር ቤታቸው ሊወስዱት ያዙት። ጊል እየማለ የተፈጠረውን ነገር ነገራቸው። የማኒላ መንግስት ሞቷል እመኑኝ ብሎ ይነግራቸዋል። እነሱ ግን ችላ በማለት ቢሞት ኖሮ እንሰማ ነበር ብለው ወደ እስር ቤት ከተቱት። በጊዜው ከማኒላ ወደ ሜክሲኮ በመርከብ ለመጓጓዝ ወራቶችን ይፈጅ ነበር። ጊል ከታሰረ ከሳምንታት በኋላ ከማኒላ መርከብ መጣና የማኒላ መንግስት ጎሜዝ ፔሬዝ እንደተገደለ ዜናው ይነገራቸዋል። የሜክሲኮ ከተማ ጠባቂዎች ግራ ተጋቡ። የተገደለውም ጊል ተናግሮበት በነበረበት ቀን ነበረ። ይህ ነገር እንደተሰማ ጊልን ፈተው ወደ መጣበት እንዲመለስ አደረጉ። የማኒላ ወታደሮች ጊልን የፊሊፒያኖ ገዢ በሞተበት ቀን እንዳዩት ተናግረዋል። በዛ ቀን ታዲያ ጊል ፔሬዝ ከጫፍ እስከ ጫፍ በዛ ቅስፈት እንዴት ሊሄድ ቻለ? ይህ ታሪክ ልቦለድ ነው ብለን እንዳናምን ሉዊስ ጎንዛሌዝ የሚባል የሜክሲካን ታሪክ ጸሐፊ እውነተኛ ታሪክ ነው ብሎ መዝገቡ ላይ አሳርፎታል። ይሄ ማለት ደግሞ ጊል ከአንድ ቦታ ወደ ሌላኛው ቦታ ምታታዊ በሆነ ኃይል ሊጓዝ ችሏል ማለት ነው። እናንተ በዚህ ታሪክ ምን ታስባላችሁ? እስቲ ኮመንት ላይ ንገሩ። የ30 ቀን ቻሌንጅ ልጀምር ስለሆነ ቪዲዮ መሰራው በሳምንት 4 ነው ማለት ነው። እንዲሰራላችሁ የምትፈልጉትን ታሪክ ኮመንት ላይ አስቀምጡልኝ፣ ወይም የሆነ ቪዲዮ ላይ ታግ አድርጉኝ። እኔ ፈላልጌ ታሪኩን ነግራችኋለሁ ማለት ነው። ኮፒ ሊንክ ማድረግ እንዳትረሱ። ይመቻችሁ።